ይህንን ኤምአይ 360 ዲግሪ የሚዞር ካሜራ ብዙዎቻችን ገጥመነዋል ወይም ደግሞ ለራሳችን እንጠቀምበታለን። እዚህ ካሜራ ላይ አንድ ሴቲንግ ብቻ በማስተካከል ሙሉ ፈንክሽኑን እንዴት መጠቀም እንደምንችል ሰዎች በሚገቡበት ጊዜና ያልተፈቀደ ጊዜ ላይ እንዲሁም በምንፈልገው ሰዓት ላይ እቃዎች በሚንቀሳቀሱበት ጊዜ ወደ ስልካችን ኖቲፊኬሽን እንዲገባልን እንዴት ማድረግ እንደምንችል አሳያችኋል። ይህ የምትመለከቱት የኤምአይ ካሜራ መቆጣጠሪያ የሻውሚ ሆም አፕሊኬሽን ኢንተርፌስ ሲሆን ዛሬ እንዴት አድርገን ካሜራው ሴቲንግ ላይ ገብተን እንቅስቃሴ በሚኖርበት ጊዜ ወይ ልጆች በሚያለቅሱበት ጊዜ ወይም እቃዎች በሚንቀሳቀሱበት ጊዜ ወደ ስልካችን ኖቲፊኬሽን እንዲገባ ማድረግ እንደምንችል አሳያችኋለሁ። በቅድሚያ ካሜራውን ከከፈትነው በኋላ በቀኝ በኩል 3 ነጥብ ነክተን ካሜራ ሴቲንግ ላይ እንገባለን። እንደምታዩት ሆም ሰርቬላንስ የምትለዋን ኦን እናደርጋትና ሞኒተሪንግ ታይም የሚለውን በየትኛው ሰዓት ሞኒተር እንዲያደርግልን እንደምንፈልግ እንመርጣለን። 24 ሰዓት ከፈለግን 24 ሰዓት ከዚህ ባለው ከዚህ ባለው ብለን ማለት ነው። ከዛ ውጪ ኢቨንት ኖቲፊኬሽን ታይፕ የሚለውን እንደምታዩት ህፃን ልጅ ሲያለቅስ ልላክላችሁ ወይስ እቃ ሲንቀሳቀስ ልላክላችሁ ወይስ ቦታው ላይ ሰው ሳገኝ ልላክላችሁ ይላል። እነዚህን ነገሮች እናንተ በፈለጋችሁት መሰረት አስተካክላችሁ መጠቀም ትችላላችሁ ማለት ነው። ይህንንም ስናደርግ በተለያየ ቦታ ለገጠምናቸው ካሜራዎች በሙሉ ለየብቻ ይህንን ሴቲንግ አስተካክለን መጠቀም የምንችል ሲሆን በካሜራ ጉዳይ እንደዚህ አይነት ሂንትና ቪዲዮዎችን እንድንሰራላችሁ የምትፈልጉ ከሆነ ይህን ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ይመቻችሁ። ባይ ባይ።